ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክ የማይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱስ የገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስ የሚሰጣል፣ ዶክመንቴሽን የሚሰራል፣ እሱ ነው የሚሰራው አለሁኝ። ቪዲዮ ወይም እስኪ ኮፒ ሊንክ አድርጉልኝ ብዬ አላውቅም። አድርጉልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ አምስት ጊዜ አታፍጭብኝ፣ ውጪ ብር አልክም ስላልኩ ነው አልወጣም። ለምን አንተ አትወጣም? ሰውን ለመውደድ ጥቅም አትጠብቁ። አለሁኝ። ሄዱዬ እንዴት ነሽ? አዎ ማርያምን፣ ይሄ ፀጉሬ ነው። ቤትሽ ክትታልሽ ስራ ሰራለሁ። አሁንም ግን ያው ሁሉ ጊዜ ቀን በቀን አልወጣም፣ ግን እወጣለሁ። ቀን በቀን ግን አልወጣም። ያው ማኔጅ እያደረኩኝ እወጣለሁ። ቅዱሴ ደህና ነው። ተለቅ ያለ ቤት ለመከራየት ፕራንክ ማለት ማን ቤት ነው የምትገኝ? ይደብራል። በእናትህ ከዚህ ቤት ነው ተገዝቶ እንዴት ነው ያለው? ይሄ እኮ ራሱ ያለኝ ሱሪ እኮ ነው። አልቆብህ የለ እንዴ እሱ ሱሪ? ማርያም ተሳለ ሃፒ በርዝዴ ለልደት ስጦታ ስላሰጠ አሁን ከባድ ጸብ የሚመጣበት ጊዜ ነው። መድኃኒዓለምን ነው እንጂ ያው ልጅ በእግዚአብሔር በመድኃኒዓለም ራስሽ ከፈችው እንዴ? እኔ ለምንድን ነው እስቲ ከፈችው አንቺ? እግዚአብሔር እሺ በይ። አንተ ከፈተው። ኧረ በማርያም እሺ በይ፣ በማርያም እሺ። ኧረ ልጅ በመድኃኒዓለም ነው ወላሂ ታምኩ። እግዚአብሔር የኛ ቁጣ ባለው የት እንደሚደርስ የቀበሌ ቤት ምን ሆኖ ነው ይመስልሽ? ይከፈላል እኮ ነው አባቴ። በማርያም ነው ቅዱስ ያረላ ሻሪ ደብራ በእግዚአብሔር ስም። ኧረ በስመ አብ ወመንፈስ ቅዱስ። አንቺማ የማለፋ ሀብታለሽ ማርያም። ኧረ ልዩ በእግዚአብሔር። እሺ ግን እንዴት ሰው ይገዛል? በእናትሽ አንቺ ስንት ይወስድ እያለ ምን ይሄ እንዳመሰግንሽ ነው እንደው ምን አረገኝ አልኩሽ። ስልኬ ይሄን የመሰል ስልክ ያው ለምቀርጭኛ አሳያችሁ። ኖት 10+5G ያለኝ ሰው ነው እንዴ? ምን ብዬ ነው ከፍቶኝ ነው እኔ እግዚአብሔር ነው የፈራው። ረድ ማርያም እንዴ አንተ ራገሪቷ ራሱ ግራ ገብቷታል። ያው አባቱ ነው በእግዚአብሔር ቁጭ በይ እስቲ እንመካከር። አሁን ይሄ ምክክር ይፈልጋል። ከመክፈቴ በፊት መመካከር አለ። ዝም ብለሽ መቶ ምናምን ደቅ አድርገሽ ዘይት ትመጣለሽ እንዴ? ነው ሲል ለምን እኮ ነው ማለት ችግር የለውም። እቺ ነው እንሰክስባት ለካሜራ
ያቺ እቺን እንቀይራለን ማርያም ማርያም ታከፍቸው በጣም ቆንጆ ነው ነው ትዌኒስ ያልተራ በጣም ቆንጆ ነው ማርያም ግን በቃ አንተ ስታይ አንተ በእናትህ ማርያም ነው ከፍቱ እንዴ ተቀበል ማርያም ነው አራባቴ በመቤቴ ምን ነካሽ የኔ ፍቅር የኔ ሚስት ምን ነካሽ ኤስ ምን እንዴ ችግር የለም እንዴ አንተ ምን ሆነ ነው በማርያም ረድ ሃይ እንኳን አትም እንዴ ልይ ግራ ገባኝ እኮ ደሰተን ፈልጊያለሁ እኮ ካከመ በላይ ነው ከበለ ማርያምን ካከመ በላይ ነው እንዴ እኔ ከኑሮ በላይ ነው እንዴ እኔ ያለን ምስነጋ እንሰማለን እግዚአብሔር ይሰጣል የሥራ ቀን ይሰጣናል ወጪ ሲኖር ገቢ ይመጣል አንቺ እመነኝ በእናትህ አባቴ ደስ ይበለኝ በማርያም በእናትህ ሰው ቢል እንዴ ሰው ነው በጣም የደላኝ ነው መስሎኝ ታይል ተበዳሪ ነው ታበሽብኝ ማርያም ምን ላድርግሽ በቃ እንዴ በጣም ነው ድርኩት አቋንዶ ቴኒስ ለልፋታለሁ አራባታ ማርያም በእግዚአብሔር ሰላም ቲሸርቱን ለብሼ ላሳየሽ ቆይ እሱን ነው በማርያም ተቀብዬሻለሁ ቆይ ጣፋጭ ማርያም ይሄን ወርቅ ተቀብዬሻለሁ ማርያም ተቀብዬሻለሁ ማርያም ይስከ ምን ነው አንተ ለኔ ስገዛልኝ እንደዚህ ይያለ እኔ እንደዚህ አይነት ወጫው ተቻለ ምን አጥቶሽ በየዘመኑ ነው ወይ ነኝ ግቢልኝ አመሰግንሻለሁ ማርያም ወይ የኔ ገራገው እግዚአብሔር እንዴት ነው ለዳሰታው ምንድን ነው ጨለልትኒክስኒ እንዴ ጨራሽ አረ ላሻላ ይወጣው ማረ አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበት ያረኩሽ መጽናኛ ያልኩሽ ብዬ የልቤ ልንገርሽ አንቺ የሕይወት ምስክር አንቺ የሔዋን ጉልበታም አንቺ የእናቴ ትመተክ አንቺ የደግነት ሀብታም ነሽ ምግባረ መልካም በደስታሽ በሳቅሽ ረካለሁ ሲከፋይ ስታዝኝ ማስናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል